ብዙ ጊዜ ኮይናችን ቀነሰብን የሚል ጥያቄ ይመጣል ከልጆች አዳዲስ ልጆች ኮይኔ ትናንትና 500 ነበረ ዛሬ ሲገባ 0 ሆኗል ይሏችኋል ማለት ነው። እነሱ የሚያስቡት እንዴት ነው ፕላትፎርሙ ወይ ካደረ በቃ ያነሳል የሆነ የሚወስድ አይነት ነው የሚረዱት ማለት ነው። ያን እናንተ ፕላትፎርሙ ከኛ ምንም አይነት ኮይን እንደማይወስድ ምክንያቶችን ጠቅሳችሁ የሚቀንስበትን ምክንያቶች ጠቅሳችሁ በማንኛው እንደወሰደባቸው እንዲያረጋግጡ ማድረግ አለባችሁ። ኮይን ከሚቀንስባቸው መንገዶች ውስጥ የመጀመሪያው ምንድነው? ፋን ክለብ መቀላቀል። ብዙ ልጆች ምን ያደርጋሉ? ላኪ ቦክስ እየወሰዱ ባለበት ሰዓት ላይ ጆይን ፋን ክለብ ሲላቸው በፋን ክለብ የተቆለፈውን እንትን ሲወስዱ 100 ኮይን ይወስድ ከነሱ ማይነስ ያደርጋል አይደል? 10 ለመውሰድ ሊሆን ይችላል 100 የሚሰጡት ማለት ነው፣ ወይም 100 የሚቆርጥባቸው። ስለዚህ ያን ፋን ክለብ ጆይን አድርገው ከሆነ አንድ ኮይን በዚህ መልክ ይቀንሳል። ሁለተኛ ቴክስት የሚጻጻፉ ከሆነ ለአንድ ቴክስት 10 ኮይን ይፈልጋል። ብዙ ቴክስቶችን ከተጻጻፉ ብዙ ኮይኖችን ይፈልጋል ማለት ነው። ሁለት ሶስተኛው እየተሳሳቱ ብዙ ጊዜ ባለማስተዋል ላኪ ጊፍት ሴንድ ያደርጋሉ። ላኪ ጊፍት ማለት ይቺ የጊፍት ሳጥኗን ይነኩና ፖፓስ የሚለውን ሴንድ ይሉታል ማለት ነው። እሱን ሴንድ ሲሉት የእድል ስለሆነ ሊሰጥም ላይሰጥም ስለሚችል የዛ ሰዓት ኮይናቸው ሲቀንስ ሲወስድባቸው ኮይናችንን ወሰደብን ፕላትፎርሙ ብለው ወይ ደግሞ እንደውም አንዳንዶች ኤጀንት የወሰደብን ሁላ የሚሉ አሉ ማለት ነው። ስለዚህ ኮይን የሚቀንሱባቸው መንገዶች እነዚህ እንደሆኑ በማስረዳት ኮይን በተአምር ፕላትፎርሙ በምንም መልኩ እንደማያነሳ ለእነሱ ማረጋገጥ አለባችሁ ማለት ነው። ፖይንታችን ያው 100 ሺህ ካልሞላ ሲጀመርም መውጣት አይችልም። ለመውጣትም የኛም ፍቃድ ጠይቆ እንትን ሞልተን ሴኩሪቲ ፓስወርድ ሞልተን እሱን ከረሳን አሻራ ጠይቆን ምን ብሎን ስለሆነ ፖይንት ብዙ ጊዜ የመውጣት ወይም ከነሱ የመቀነስ እንትን የለውም። እንደዚህ አይነት ችግር አያጋጥምም ወይም አይመጣም ማለት ነው። ስለዚህ ኮይን እና ፖይንት ይሄን ይመስላል። በምን እናገኛለን፣ እንዴት እናገኛለን፣ በምን እንጠቀመዋለን ትናንት ተጠቅሷል በሰፊው። ከዛ በኋላ ከታች ኖርማል ቪአይፒ የሚል አለ። ቪአይፒ ጠቅሰን ብናቆም ደስ ይለኛል፣ ስልኬ ሊዘጋ ስለሆነ። አርፍዳችሁ ነው የመጣችሁት በነገራችን ላይ። ኖርማል ቪአይፒ የሚለውን ንኩት። ኖርማል ቪአይፒ የሚለውን ንኩት። የቸኮልኩ ከሆነ ተረጋጊ በሉ። ኖርማል ቪአይፒ የሚለውን ስትነኩት እዛ ጋር የቪአይፒ አይነቶች ተጠቅሰዋል ማለት ነው። የቪአይፒ አይነቶች አሉ። ኖርማል ቪአይፒ ስለ ቪአይፒ ልንገባ ነው ማለት ነው። ቪአይፒ የሚባለው ስንት አይነት ቪአይፒ አለ? ኖርማል፣ ሱፐር፣ ዳይመንድ፣ ኤስ ቪአይፒ 4 አይነት ቪአይፒዎች አሉ። ወደ ጎን እያደረጋችሁ ማየት ይቻላል። 4 አይነት ምን አልሽ ሶፊ? የኔ ቪአይፒ የሚባል የለውም። ኧረ አለው፣ የሌለው የለም። ያው እዚህ ጋር ኖርማል ቪአይፒ። ኦኬ እሺ አዎሽ። ስለዚህ እሱ ጋር ስትገቡ ኖርማል ቪአይፒ 4 አይነቶች አሏል። ከነዛ 4 አይነት ቪአይፒዎች ላይ ትንሹ በትንሽ ኮይን የሚገዛው ኖርማል ቪአይፒ ነው የሚባለው። ኖርማል ቪአይፒ መጻፍ ያለባችሁ ጻፉ፣ ሪከርድ ማድረግ ያለባችሁ ሪከርድ አድርጉ። እሺ፣ ስትጠየቁ ፋስት መሆን አለባችሁ። ያልገባችሁ መጨረሻ ላይ ትጠይቃላችሁ። ኖርማል ቪአይፒ የሚባለው ፕላትፎርሙ ከፕላትፎርሙ ነው። ሁሉንም ቪአይፒዎች የምንገዛው ከፕላትፎርሙ ነው። የምንገዛባቸው ኮይኖች የተለያዩ ናቸው፣ የኮይን መጠኖቹ እንዲሁም የሚሰጠንም ጥቅም የተለያየ ነው ማለት ነው። ስለዚህ አንድ ሰው ኖርማል ቪአይፒ ለመግዛት ስንት ኮይን ይጠበቅበታል? 95,000። እዛው ላይ ቪአይፒውን ከነካችሁት በኋላ የሆነች እንትን ምልክት የቪአይፒዋን ምልክት የዳይመንድ ምልክት ያላት ያደርግና ከታች 95,000 የሚል አለ ማለት ነው። 95,000 ኮይን በ95,000 ኮይን ኖርማል ቪአይፒ አንድ ሰው መግዛት ይችላል። በ95,000 ኮይን የምትገዙት ቪአይፒ የሚቆየው ለ1 ወር ነው። የሚያገለግላችሁ ለ1 ወር ነው። ጥቅማ ጥቅሞቹ የሚቀጥሉት ለ1 ወር ያክል ነው። ከነዛ ጥቅማ ጥቅሞች ወይ ደግሞ አንድ ሰው ቪአይፒ በመግዛቱ የሚጠቀማቸው ጥቅሞች ምንድን ናቸው? የመጀመሪያው 3,500 በየቀኑ ፕላትፎርም ስፒከር ትልቁን ድርሻ ይወስዳል። ያን መጠቀም ትችላላችሁ ማለት ነው። ኖርማል ቪአይፒ ያለው ሰው አንድ በቀን መውሰድ ይችላል በነፃ። ምንም ቪአይፒ የሌለው ሰው ይሄን ፕላትፎርም ስፒከር ለመጠቀም 2,000 ኮይን ይጠበቅበታል። 2,000 ኮይን ከፍሎ ነው ማለት ነው መጠቀም የሚችለው። ቀጣዩ ፕላትፎርም ፍሎት ታግ ነው። ይሄም ተመሳሳይ ነው። ከላይ ያለው ማስታወቂያ ነው። ከዛ በኋላ ምን አለ? ሌላ የተለየ ጥቅም ምን አለው? ቪአይፒ ወንበር ስንከፍት ሙሉ ወርቃማ ያደርግልናል። ወንበሮችን በምንከፍት ሰዓት ቪአይፒ የሌለው ሰው ከላይ ያሉ 6 ወንበሮች ለምሳሌ 16 ወንበር ቢከፍት ከላይ ያሉ 6 ወንበሮች ወርቃማ ይሆኑና ከታች ያሉት
ሲልቨር ይሆናሉ። ያ ማለት ከላይ ያሉት ወርቃማዎቹ ላይ ሴቶች ብቻ ናቸው መቀመጥ የሚችሉት፣ ወንዶች ቢቀመጡም አይቆጥርላቸውም። ከታች ያለውም ላይ ሴቶች ቢቀመጡ ወንዶች አይቆጥርላቸውም ማለት ነው። ስለዚህ ቪአይፒ ያለው ሰው ግን ሙሉ ወርቃማ ይሆንና እዛ ላይ ወንድም ሴትም ቢቀመጥ ይቆጥርላቸዋል ማለት ነው። እና የኖርማል ቪአይፒ ጥቅሞች እነዚህ ናቸው። ቪአይፒ የሚባለው ይሄ ነው። ሌላ የተለየ ጥቅም የለውም። ኮይን በየቀኑ መስጠቱ፣ ወንበራችን ሁሉም ወርቃማ መሆኑ እና ደግሞ ፕላትፎርም ስፒከር ከፍሎታጉም ከላይ ፍሎታጉም በላይ ፕላትፎርም ስፒከሩን መጠቀም እንችላለን። በጣም ብዙ አድቫንቴጅ አለው ፕላትፎርም ስፒከሩ። ይሄን ይመስላል ማለት ነው። ሁለተኛው ሱፐር ቪአይፒ የሚባለው ደግሞ ከኖርማሉ ከፍ ብሎ በ450 ሺህ ኮይን ነው የሚገዛው። በ450 ሺህ ኮይን ነው የሚገዛው። እሱም ግን የሚቆየው ለአንድ ወር ነው። ሱፐር ቪአይፒውም ለአንድ ወር ነው የሚቆየው። በየቀኑ 3500 ኖርማል ቪአይፒ እንደሚሰጠን ሁሉ ሱፐር ቪአይፒ ደግሞ 16000 ኮይን ይሰጠናል። 16000 በየቀኑ ሪሲቭ እንላለን ማለት ነው። ስለዚህ ሱፐር ቪአይፒ ያለው ሰው ለኮይን ትራንዛክሽን አያጨነቅም ወይም አይጠፋበትም። በነገራችን ላይ ለጀማሪ ኤጀንት ኖርማል ቪአይፒ ራሱ ትልቅ ዋጋ አለው። ምክንያቱም ሴቶችን ብንመዘግብ አሁን እኛ አዲስ ጀማሪ ኤጀንት ሆነን በስራችን እንደ 5-6 ሴቶች ቢኖሩ ኤክስቼንጅ ይፈልጋል አይደለ? ላይቭ ሰርተው ኤክስቼንጅ ግዴታ ነው። 500 በቀን መቀየራቸው አይቀርም አዲስ ስለሚሆኑ። ያን 500 ኮይን ለመቀያየር ፈልገው መጥተው ቅያሬ አለ እንዴ ሲሉ አይኔ ጋ የለኝም ሌላ ቤት ሄጀሽ ፈልጊ መባል የለባትም። አዲስ ናት፣ የግደኛ ጋር መቀየር አለብን እንዳትሰላች ማለት ነው። ስለዚህ ኖርማል ቪአይፒ ቢኖረን በጣም አሪፍ ነው። 3500 ኮይን ይኖራል። ለስድስቱም 5 መቀየር እንችላለን ማለት ነው። ይሄኛው ሱፐር ቪአይፒ ያለው ሰው ደግሞ ዘና ብሎ 16000 ኮይን አለው። ለራሱም ትራንዛክሽን ይኖረዋል፣ ለልጆቹም ቅያሬ አያጣም ማለት ነው። ሌላው ተመሳሳይ ነው። ፍሎታጉ ፕላትፎርም ስፒከሩ ለፍሎታጉም ሁሉም ተመሳሳይ ይሆናል። ወርቃማ ወንበሩም ልክ እንደዛው እንደ ኖርማሉ ቪአይፒ ሙሉ ወርቃማ ወንበር መጠቀም ይችላል ወይም መክፈት ይችላል ማለት ነው። የ450 ሺህ። ከዛ ሶስተኛው ዳይመንድ ቪአይፒ ነው። ወደ ጎን እያላችሁ ማየት ትችላላችሁ። ከነ ከለራቸው ልዩነት አላቸው። ባይዘው ዩሱፍ ሰላም ብያለሁ። የሶስተኛው ምንድነው? ዳይመንድ ቪአይፒ ነው። ዳይመንድ ቪአይፒ በ1 ሚሊዮን ነው የሚገዛው። በ1 ሚሊዮን ኮይን ነው የሚገዛው። በ1 ሚሊዮን ኮይን ከተገዛ በኋላ ከሌሎቹ የሚለየው ብዙ ጥቅም አለው። ዳይመንድ ቪአይፒ ከኖርማል እና ከሱፐር ቪአይፒ የሚለይ ብዙ ጥቅም አለው። ከነዛ ውስጥ ግን ከሚያመሳስላቸው የመጀመሪያው ኮይን እሱን መመለሱ ነው። ኮይን የሚመልሰው በየቀኑ 35,000 ኮይን ነው። ነገር ግን ቆይታው አሁንም የአንድ ሚሊዮን ቪአይፒ የሚቆየው ለአንድ ወር ነው። ኮይን ግን የሚመልሰው በየቀኑ 35,000 ኮይን ነው። በየቀኑ ለአንድ ወር ያክል 35,000 ኮይን ዳይመንድ ቪአይፒ ሪሲቭ ማለት ይችላል ማለት ነው። መጨረሻ ላይ ስንት ይመጣል ሂሳቡን መስራት ነው። ከዛ በኋላ ላይቭ ፍሎታግ 5 ነው የሚሰጠው በቀን። እዛ ላይ አንዳንድ ነበር ያየነው። ሱፐር ላይ 2 አይተናል። እዚህኛው ላይ ግን 5 ይሰጣል ላይቭ ፍሎታግ። ፕላትፎርም ስፒከር 2 ይሰጣል በቀን። ኖርማል እና ሱፐር ቪአይፒ ስፒከር አንዳንድ ነበር የሚሰጡት። ዳይመንድ ቪአይፒ ግን 2 ይሰጣል ማለት ነው። ፕላትፎርም ፍሎታግም 2 ይሰጣል። ከዛ ውጭ የዳይመንድ ቪአይፒ ልዩ ጥቅሙ ምንድን ነው ካላችሁ፣ ቤት ጠበበኝ የሚባለው ነገር አይከሰትም ወይም አያጋጥምም። ምክንያቱም ዳይመንድ ቪአይፒ ያለው ሰው 12 ወንበር መክፈት ይችላል። 25 ወንበር መክፈት ይችላል። ሱፐር እና ኖርማል ቪአይፒ ኖሮን ቤት መክፈት የምንችለው ሁሉም ወርቃማ ይሆናል እንጂ መክፈት የምንችለው 16 ወንበር ነው ከፍተኛ። ዳይመንድ ቪአይፒ ያለው ሰው ግን 25 ወንበር መክፈት ይችላል ማለት ነው። አማን ቤት ስትሄዱ አይታችሁት ከሆነ የአማኑኤል ፓወር ቤት 25 ወንበር ነው ያለው እና ብዙ ቲም ሲኖረን ሰፊ እንትን ሲኖረን በጣም ወሳኝ ነው ማለት ነው። 25 ወንበር በጣም ወሳኝ ይሆናል ማለት ነው። አንድ በዚህ ጥቅም አለው። ሁለተኛው ዳይመንድ ቪአይፒ ያለው ሰው ሀይድ ሆኖ መንቀሳቀስ ይችላል። ሀይድ ሆኖ ሲባል እንዴት ነው? እኛ አሁን ሰው ቤት ላይ ጆይን ስናደርግ ከታችም ጆይን አደረገ ብሎ ይጽፋል። ከዛ ከላይም ማንነታችን ይታወቃል። ፕሮፋይላችን፣ ስማችን ከነ ሌቭላችን ይኖራል ማለት ነው። ዳይመንድ ቪአይፒ ያለው ሰው ተደብቆ ሰው ቤት መሄድ ቢፈልግ፣ ልጆቹን እየሰሩ ነው እንዴት ነው የሚሰሩት የሚለውን ቼክ ማድረግ ቢፈልግ እና የተለያዩ ነገሮች መጠቀም ቢፈልግ ተደብቆ መሄድን ቢበርጥ ተደብቆ ማንኛውም ሰው ቤት መግባት ይችላል ማለት ነው። ያስፈራል ግን ይሄኛው ከላይ እንዳለ አያስታውቃችሁም፣ ግን እናንተን እየተከታተላችሁ ነው ማለት ነው። እና ዳይመንድ ቪአይፒ ያላቸው ልጆች እንደዚህ ማድረግ ይችላሉ። ዳይመንድ ቪአይፒ ያለው ሰው ከዛ ሌላ ብዙ ጥቅሞች አሉት። ዳይመንድ ቪአይፒ በጣም ብዙ ጥቅሞች አሉት። ከሌሎች የሚለየው በእነዚህ ነው ማለት ነው። የመጨረሻው ኤስ ቪአይፒ ነው። ኤስ ቪአይፒ እኔ አይቼው እራሱ አላውቅም። ሲል ኤስ ቪአይፒ በ12 ሚሊዮን 990 ሺህ ነው የሚገዛው። ይሄን ተውት በቃ እንደርስበት።
ለአመት ነው የሚሰጠው፣ ግን ትርፍ የለውም ብለዋል። ትርፍ የለውም ብለዋል ይሄ። ስለዚህ እስከ ዳይመንድ ቪአይፒ ያለው ግን በጣም ወሳኝ ነው ማለት ነው። የቪአይፒ አይነቶች እነዚህን ይመስላሉ። የቪአይፒ አይነቶች እነዚህን ይመስላሉ። ጥቅማቸውም ይሄን ይመስላል ማለት ነው። እስኪ ጥያቄ ካላችሁ አሁን ወደዚህ ተመለሱና ጥያቄዎቻችሁን ጠየቅ ጠየቅ አድርጉ።